ሰላም ጋይስ እንዴት ናችሁ? እስከዛሬ ደግሞ ከእንቅልፍ አብረን እንነሳ ማታ ትንሽ እንግዲህ አመቸኝ የተኛውኝ አሁን ትንሽ ራሴን ማማጎኝ እየተነሳው ነው። ከዛ በኋላ ደግሞ ቁርስ ራሴ ኩኩል አድርግ ደግሞ ደልበር ላድርግ ብዬ እያሰብኩ ነው፣ ግን ደልበር ማድረግ ይመስለኛል። እስኪ እንግዲህ ወደዛ ወደ ምግቡ እንዴት ማሳያችሁ ይሆናል። ኦኬ እንግዲህ እዚህ ጋር ተመልሻለሁ፣ ግን መሀል ላይ ሻወር ሶስት አላሳያችሁ። ቀጥታ ወደ ቪዲዮ እንሂድ። መኝታይም እዚህ ጋር የምሰራውም እዚህ ጋር ስለሆነ ያው እንግዲህ አርፍጄ የተነሳው በጣም ደክሞኛል። በአንድ ጥሪ የሚያመጡ ሰዎች አሉ። ምን ካላቸው አሳያቸዋለሁ። እነሱ ጋር ደውዬ ኦልሬዲ ተቀብያለሁ። የመጣ ነገር አለ። የመጣ ነገር አለ አሳያቸዋለሁ። ኦኬ አርፍጄ ስለተነሳው እንግዲህ ታጥቤ ጨርሻለሁ። ላይክ ኤቭሪቲንግ ጀስት አይ ዲድ ኤቭሪቲንግ። በአንድ ጥሪ ብቻ ላይክ አንዴ ብቻ ደውዬ ዴሊቨሪ ያዝዬ ይመጣልኝ። ብሬክፋስት አለ፣ እሱን እናያለን። እንግዲህ ምን እንደመጣ yes this is everything for me። ከምጎ በላይች ነገር እንዳትቀር ነበር አስጠንቅቄ የነገርኳቸው። መጣለች። የካፌው ስም እንደሆነ አልነግራቸውም፣ ምክንያቱም እነሱ ለእኔ አይከፍሉኝም። የማስታወቂያ አይደለም፣ የራሴ እንትን ነው። እዚህ ጋርም አለ ዋናው ቁርሳችን። እንግዲህ ይሄ ነው። ምን ይመስላችኋል? ወደዛ ይሄ ላይ ያገለግልም ስላመጣኝ አመሰግናለሁ። ስላመጣህልኝ አመሰግናለሁ። ወደዛ ሄድ። ምን ይመስላችኋል የመጣው ቁርስ? ዋው I hope it will be delicious። በጣም አሪፍ ምግብ ነው። በጣም የምወደው ነገራችን ላይ ከቅርብ ጊዜ በኋላ የለመድኩት ምግብ this one። yes here is ጨጨብሳ። ሹፉ እንግዲህ አርፍጄ ስነሳ ይሄንን ነው ቁርስ ዛሬ ልበላ እንግዲህ ወሰንኩኝ። ፕላስ ኮፊ እና የተላከልኝ። ኦኬ ሂጅ መመገቢያ ማምጣት አለብኝ። ብሪንግ ሚ። ኦኬ ስለዚህ የዛሬ ቁርሴ ይሄ ነው ማለት ነው። ዋው የብር አንደኛ ነው። በእርግጥ በጣም ወዳለው ጨጨብሳ ከቅርብ ጊዜ በኋላ ላይ ጀመርኩኝ። እንደውም ሰምታይምስ እንቁላል ሲጨመርበት በቃ አንደኛ ነው የሚሆነው። እቺ ማለት በምን ልግለጻት በእናታችሁ? ቃል ራሱ የለኝም ለዚች። የምር በዓለም ላይ ውዷ ነገር ትመስለኛለች። እንደውም ጨጨብሳ ዋው ነምበር 1። ጨጨብሳ እንደኔ የሚወድ ሰው አለ? እኔ የምላችሁ አምሶ ሶሪ እንብላ አላልኳችሁም። የምር እስኪ እንብላ። እኔ ጨጨብሳ ላይ በቃ
ቁርስ መሰራት እንደምላደርገው አስቤያለሁ። አሁን ከሆነ ግን ቤት ነው የማልችለው። ቤት መስራት ብችል አሪፍ ነበር ነገር እውነት። ግን ያው ትራይ እስኪ ሞክራለሁ የሆነ ቀን። Come on, my coffee. Yes. Okay. እና ከዛ ደግሞ ይሄ ቪዲዮ ስታዩ ለምን ሰብስክራይብ ማታደርጉ እንዴ? ኧረ አድርጉ፣ ችግር የለውም። የምር ምንም አይቆጥርባችሁም እኮ። ለእኔ ግን ትልቅ ቫልዩ አለው ማለት ለእናንተ በጣም ትንሽ ነው፣ ምንም ነገር የለም አይደለ? ኦኬ። እና ሰብስክራይብ ያደረጋችሁ እኔ ስበላ ከራሴ ጋር ነው የሚሽቀዳደሙ። ብቻ አይነት ሆነ ግን ላይክ ሶልቶ ዳጥ ሰው ከራሱ ጋር ይጣላል እንዴ? شكرا. አንዴ ጨጨብሳ አንዴ ቡናውን ኦኬ። እና በጣም ነው የሚጣፍጠው። ጀስት ቁርሴን ጨርሻለሁ። ደን ግን እንደዚህ እንዲመጣላችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ፣ ይልክላችኋለሁ። ጀስት ደውላችሁ ባላችሁበት ዊት ላይክ 5-10 ሚኒት ይደርስላችኋል። ወይ ማስታወቂያ አይደለም አክቹሊ፣ እንዲሁ ለእናንተ ልክ እንደኔ ደክሟችሁ እዛው ላይ ካልጋ ወደ እንትን ለምትፈልጉ የሚለው እንጂ ማስታወቂያ አይደለም። ኦኬ ሶ yes, what's going on? እና ቪዲዮ ላይክ ኮሜንት አድርጉ። ቻናል ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ሰላም ቆዩ።